እዚህ ጋር የምትመለከቱት ዋናው ቻናሌ ላይ GLM 5.2ን በኮምፒውተር እንዴት መጠቀም እንደምችሉ ሰርችላችሁ በስልካችንስ የሚል ጥያቄ ጠይቃችሁ ነበር። ስለዚህ በዚህኛው ቻናል ደግሞ በስልካችን ሙሉን እንዴት መጠቀም እንደምንችል አሳያችኋለሁ ማለት ነው። ከመጀመሪያው ጀምሮ እንመለከተዋለን። ለምሳሌ ፓወርፖይንቶችን ማዘጋጀት ትችላላችሁ። ማንኛውንም ጥያቄ ልጠይቁት ትችላላችሁ። ከዚህ በተጨማሪም ደግሞ ዌብሳይቶችን፣ ጌሞችን ክሬት ማድረግ ይቻላል። ሌሎችም ሰፋ ያሉ ጥቅሞች አሉት ማለት ነው። ስለዚህ በዚህ ቪዲዮ ስለ GLM 5.2 ሙሉ ትምህርት እንማራለን ማለት ነው። ከመጀመራችን በፊት ግን ለዚህኛው ስለ AI ብቻ ስለምንማርበት ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ እንደዚሁም ደግሞ ቪዲዮ ላይክ በማድረግ ትጀምሩ ቻናሉን ትደግፋላችሁ። አዳዲስ ቪዲዮም ስለቅ ቶሎ ይደርሳችኋል። አሁን በቀጥታ ወደ ዛሬው እንሄዳለን። ስለዚህ መጀመሪያ የምታደርጉት ስልካችሁ ላይ ጉግል ክሮምን ትከፍታላችሁ ማለት ነው። እዚህ ጋር ክሮምን ከፍታለሁ። በመቀጠል እዚህ ሰርች ማድረጊያው ጋር ትመጡና GLM 5.2 ብላችሁ ጽፋላችሁ ወይም መጻፍ ስትጀምሩ ይመጣላችኋል። ከዛ ወደዚህ ያመጣችኋል። እዚህ ከመጣችሁ በኋላ ከታች እዚህ ጋር የምትመለከቱት አለ z.ai የሚለው ይሄኛው ትነካላችሁ። ይሄን ከዛ በቀጥታ ወደዚህ ነው የሚያመጣችሁ። ነገር ግን እንደምታዩት ከላይ GLM 4.7 ነው የሚለው፣ አዲሱ ግን 5.2 ነው። ስለዚህ እዚህ ጋር መጣችሁ አማራጮችን ታገኛላችሁ። እሱን ለማግኘት ግን ሳይን ኢን ማድረግ ይኖርባችኋል። ስለዚህ ይሄን ስትነኩ ሳይን ኢን የሚል አለ። ይሄን ነክታችሁ ትገባላችሁ። እንደ አማራጭ ደግሞ ከላይም እዚህ ጋር ሳይን ኢን የሚል ስላለ ይሄን መንካት ይቻላል ማለት ነው። በመቀጠል ኮንቲኒው ዊዝ ጉግል ብላችሁ ጉግል ላይ በገባችሁበት በኢሜል አካውንታችሁ መግባት ይቻላል። ይሄን ትነካላችሁ። እዚህ ጋር ብዙ የኢሜል አካውንት ካለ እንዳለ ይደረደርላችኋል። አንዱን መርጣችሁ ትገባላችሁ ማለት ነው። ኮንቲኒው ትሉታላችሁ። ከስር መታችሁ እዚህ ጋር እንደምታዩት በቀጥታ ወደዚህ አምጥቶኛል። ከዛ እዚህ ጋር መታችሁ ይሄንን እያነበባችሁ ኔክስት ኔክስት ትሉታላችሁ ማለት ነው። እንደምታዩት 5.2 ተለቋል እያለኝ ነው። ኔክስት ትለዋለሁ። አሁንም እዚህ ጋር መጥቼ አረጋግጥለታለሁ ማለት ነው። ከዛ ጨረስን። የሚመጣው ኢንተርፌስ ይሄን ይመስላል። እነዚህ አሁን እኔ ከዚህ በፊት ሰራቸው የነበሩ ናቸው። እናንተ ጋር ባዶ ነው የሚሆነው ይሄ ምንም ካልሰራችሁበት። እዚህ ጋር እንደምታዩት አሁን GLM 5.2 ነው። ይሄን ስትነቁ ደግሞ ሁሉም አሉ እዚህ ጋር እንደምትመለከቷቸው 5.1 አለ፣ 5 አለ፣ እንደዚሁም 4.7ም እዚህ ጋር አለ። ስለዚህ እዚህ ጋር ጥያቄዎችን እንጠይቃለን። ከዛ በፊት ዋና ዋና ኢንተርፌሶቹን እዚህ ጋር ለመረዳት እንሞክራለን ማለት ነው። እዚህ ጋር አዲስ ቻት ማድረግ ስትፈልጉ ቻት የሚለውን ይሄን ትነካላችሁ። ኤጀንቶችን መፍጠር ከፈለጋችሁ ደግሞ ኤጀንት የሚል አለ። ለምሳሌ ቻት ስትነኩ እዚህ ጋር ያለው ኢንተርፌስ ይሄን ነው የሚመስለው። በተመሳሳይ ደግሞ ኤጀንት የሚለውን ስትነኩም እዚህ ጋር ያለው እንደምታዩት ይቀየራል ማለት ነው። ከዛ የተለያዩ ኤጀንቶችን ክሬት ማድረግ ይቻላል። ፓወርፖይንት የመሳሰሉ ነገሮችን ክሬት ለማድረግ ደግሞ እዚህ ጋር AI PPT የሚል አለ። ይሄን ነክታችሁ ፓወርፖይንት ክሬት ማድረግ ትችላላችሁ። ሌላው እዚህ ጋር ለምሳሌ ይሄንን እንደዚህ ሸፈን እንዲል ማድረግ ይቻላል። መልሳችሁ ማየት ከፈለጋችሁ ደግሞ ይሄን ስትነኩ እንደዚህ ይመጣል። ይሄን ስትነኩት ወደ ውስጥ ይገባል ማለት ነው። ለምሳሌ አዲስ ቻት ለማድረግ አሁንም እዚህ ጋር እንመጣና እንነካለን። ከዛ እዚህ ጋር ማንኛውንም ጥያቄ መጠየቅ ትችላላችሁ። እዚህ ጋር ላንዲንግ ፔጅ የሚል አለ። ላንዲንግ ፔጆችን መስራት ከፈለጋችሁ እዚህ ጋር ደግሞ ኖሌጅ ወይም ቴክኒካል ማቴሪያል የሚል አለ። 3D ከፈለጋችሁ ደግሞ እዚህ ጋር 3D ሞዴሊንግ አለላችሁ። ጌሞችን መስራት ከፈለጋችሁ እዚህ ጋር ሚኒ ጌም የሚል አለ። ከዛ ፕሮምፕት አስገብታችሁ ለምሳሌ ሚኒ ጌም የሚለውን ብትነኩት ይሄ ራሱ ክሬት አድርጎ ያስቀምጣቸው ጌሞች ናቸው። እናንተ የራሳችሁን ክሬት ለማድረግ እዚህ ላይ ክሊክ አድርጋችሁ ፕሮምፕቱን ኤዲት ማድረግ ትችላላችሁ። ፐርሰናል ብሎጎችን መስራት ከፈለጋችሁ እዚህ ጋር መታችሁ ይሄን መንካት ይቻላል። ዌብሳይቶችን ጨምሮ ማለት ነው። የተለያዩ ፋይሎችን አታች ማድረግ ከፈለጋችሁ ደግሞ እዚህ ጋር የምትመለከቱት አለ። ይሄንን ስትነኩ ወደ ፋይል ማስቀመጫ ቦታ ይወስዳችኋል። ወይም ደግሞ ወደ ስልካችሁ ውስጥ መርጣችሁ ፋይላችሁን አፕሎድ ታደርጋላችሁ። ከዛ በኋላ ሰመራይዝ ማድረግ ካለባችሁ ሰመራይዝ ታደርጋላችሁ። መተርጎም ካለባችሁ ደግሞ ትተረጉማላችሁ። እዚህ ጋርም ሁለት አማራጭ አለው። ለምሳሌ ሰርች የሚለውና አድቫንስድ ሰርች የሚል አለ። በጥልቀት ሰርች ማድረግ የምትፈልጉ ከሆነ በተለይ ሪሰርቾችን ሲሰሩ አድቫንስድ ሰርች የሚለውን ኦን ታደርጋላችሁ። ከዛ ለሪሰርች ለመሳሰሉት ነገሮች ኦን አድርጋችሁ መጠቀም ይቻላል። እንደምታዩት ኦን ነው። ማጥፋት ከፈለግን ደግሞ እዚህ ጋር እየመጣን እናጠፋዋለን። አሁን የተለያዩ ጥያቄዎችን ልጠይቀውና ላሳያችሁ። ለምሳሌ እዚህ ጋር ልጻፍለት ኳንተም ኮምፒውቲንግ ምን ማለት እንደሆነ ለ12 ዓመት ልጅ እንዲገባው አድርገ አስረዳኝ ይለዋለሁ ማለት ነው። ከዛ በኋላ ሴንድ ነው የምንለው ወይም እዚህ ጋር መተን ልክ እንደ ጄሚኒ እንደ ቻትጂፒቲ አንድ አይነት ነው መላኪያው። ይሄን ተነካላችሁ። ልኬለታለሁ። መልሱን እያዘጋጀ ነው። እዚህ ጋር ቲንኪንግ ይላል። እያሰበ ያለውን ማየት ከፈለጋችሁ ይሄን ስትነኩ ዝርዝር ነገር ይነግራችኋል፣ እየሰራ ያለውን ነገር። ይሄን ብትነኩት ደግሞ ተመልሶ ይገባል። እንደምታዩት ግን GLM 5.1 ላይ ሆኗል። ይሄንን መቀየር ትችላላችሁ። እንደምታዩት በዝርዝር መልሶቹን እያመጣልኝ ይገኛል ማለት ነው። እዚህ ጋር አሁንም አዲስ ከፈለኩኝ ደግሞ እዚሁ ጋር መጣና ኒው የሚለውን እነካለሁ። ይሄ ሞዴሉን ለመቀየር ከላይ መለስ ብላችሁ መቀየር ይቻላል።
እዚህ ጋር ሞዴሉን ለምሳሌ 5.2 ከሆነ የምፈልገው ኒው ወይም 5.2 የሚለው ላይ አደርገዋለሁ ማለት ነው። ለምሳሌ ደግሞ ሲቪ እንዲጽፍልኝ የፈለኩት እዚሁ ጋር ልምጣና አሁንም አስገባለታለሁ ትዕዛዙ። ከዛ በኋላ እዚህ ጋር ይሄን መንካት ነው። ፕሮፌሽናል የሆነ ሲቪ አዘጋጅልኝ ብየዋለሁ። እዚህ ጋር ስትልኩ ደግሞ መምረጥ ትችላላችሁ። ዲፒቲንግ የሚል አለ። ለምሳሌ ብትነኩት ሁለት አይነት አማራጭ አለ። ሃይ እና ማክሲመም እያደረጋችሁ መምረጥ ትችላላችሁ። ሪሰርቾችን ለመስራትም ዲፒቲንግ የሚለውን ኦን ታደርጉታላችሁ ማለት ነው። በጥልቀት አስቦ ጥሩ የሚባሉ መልሶችን ወይም ውጤቶችን ይሰጣችኋል። አሁን ሲቪው መዘጋጀት ጀምሯል፣ ወይም የሚሰራበትን መንገድ እያሰበ ነው። እንዳልኳችሁ እያንዳንዷን ለማየት ከፈለጋችሁ የነክታችሁ እያደረገ ያለውን ነገር መመልከት ትችላላችሁ። ውጤቱን ብቻ ለማየት ደግሞ ይህን አጥፍታችሁ ትጠብቃላችሁ። ከዛ ውጤቱ ይመጣላችኋል። የራሳችሁን ስም የመሳሰለውን እናንተን የሚገልጽ መረጃዎችን በሰጡት ደግሞ የእናንተን ዳታ እዚህ ውስጥ አካቶ ይሰራላችኋል ማለት ነው። ከዛ ይህንን በቀጥታ ኮፒ ፔስት አድርጋችሁ መላክ ይቻላል ማለት ነው። አሁንም አዲስ ከፈለግን እዚህ ጋር እንመጣለን። አሁን ደግሞ ዌብሳይት ክሬት ማድረግ ፈልግ ያለው እዚህ ጋር ትዕዛዝ ላስገባለት፣ ከዛ እልካለሁ። ክሬት ማድረግ ጀምሯል። እስኪጨርስ እንጠብቀዋለን። አሁን እንደዚህ አይነት ሜሴጆች ሊያመጣባችሁ ይችላል፣ በጣም ብዙ ሰው እየተጠቀሙ ስለሆነ ማለት ነው። ነገር ግን ድጋሜ ወይም ደግሞ ሴንድ ታደርጋላችሁ፣ ከዛ በኋላ ይሰራላችኋል ማለት ነው። መስራት ጀምሯል። እያንዳንዷን ስቴፕ ቼክ ለማድረግ አሁንም ይሄን መንካት ይቻላል። ተመልከቱት፣ እያሳየ ነው ሂደቶቹን። ስለዚህ እስኪጨርስ እዚሁ መከታተል ወይም ሰብሰብ አድርጋችሁ ይህንን ተጠብቁታላችሁ እስኪጨርስ። ትዕዛዙ እዚህ ጋር የምትመለከቱት ነው። እናንተ የራሳችሁን ትዕዛዞች ታስገባላችሁ። በዚሁ አጋጣሚ ግን እዚህ ጋር ያሉትን ፕሮምፕቶችንም እሱ ራሱ እንዲጽፍላችሁ መስራት ትችላላችሁ። ለምሳሌ የሆነ ዌብሳይት መስራት ፈልጌ ነው፣ ስለዚህ የምጠቀመውን ፕሮምፕት ስጠኝ ብትሉትም ይሰጣችኋል። እንደምታዩት አሁን እየጨረሰ ነው፣ እንጠብቀዋለን የተወሰነ። ከዛ እንደምታዩት ጨርሷል። አሁን እዚህ ላይ ክሊክ አድርገን መመልከት እንችላለን፣ ወይም ነክተን ገብተን ተመልከቱት። በጣም የሚያምር ዌብሳይትን የሰራልን። አሁን ያለነው አባውት የሚለው ላይ ነው። አባውት የሚለውን መንካት ይቻላል። ወደ ጎን እያደረጋችሁ ሙሉ መንካት ትችላላችሁ። ለምሳሌ ኢንዴክስ የሚለው ጋር ብትመጡ ደግሞ ተመልከቱት፣ በዚህ መልክ ተቀምጧል። ሙሉ መረጃው አለ። እናንተ ደግሞ እዚህ ጋር የራሳችሁን ስም የመሳሰለውን እያስገባችሁ የተለያዩ ዌብሳይቶችንም ክሬት ማድረግ ይቻላል ማለት ነው። አባውትን ስትነኩ እንደምታዩት ወደዚህ ነው የሚያመጣችሁ። የተለያዩ አኒሜሽኖችም አሉት። እንመለስና ደግሞ ከዚህ በተጨማሪም ፓወርፖይንት የመሳሰለውንም ክሬት ማድረግ ትችላላችሁ። የፈለኩት ለምሳሌ 5 ስላይድ እንዲያዘጋጅልኝ ነው። የሚያዘጋጅበትን ርዕስም ሰጥቼዋለሁ ማለት ነው። ስለ አርቲፊሻል ኢንተለጀንስ ፓወርፖይንት እንዲያዘጋጅልኝ ነው የፈለኩት። 5 ስላይድ አዘጋጅልኝ፣ ስፒከር ኖት የሚኖረው ብየዋለሁ። ፓወርፖይንት ካዘጋጃችሁ በኋላ ከስር እናንተ ብቻ የምታዩት ኖትም እንዲያስገባ ማለት ነው። ስለዚህ የፈለጋችሁትን ክራይቴሪያ እዚህ ጋር መስጠት ትችላላችሁ። እንደምታዩት ፓወርፖይንቱ እየተዘጋጀ ነው። ከዛ ይሄንን ኮፒ አድርጋችሁ መውሰድ ይቻላል። ቀጥታ ደግሞ እዚሁ ጀነሬት ማድረግ ከፈለጋችሁም እዚህ ጋር እንመለስና ኤአይ ፒፒቲ የሚል አለ። ይሄን ትነካላችሁ። ከዛ እዚህ ጋር ትዕዛዙን ትሰጡታላችሁ፣ የቅድሙን ትዕዛዝ። ከዛ እንልክለታለን። ጀምሯል። አሁን የቅድሙ ኮፒ ፔስት የሚደረግ ነው። ይሄ ግን ዳውንሎድ የሚደረግ ያለቀለት ፓወርፖይንት ነው የሚያዘጋጅላችሁ። እንደምታዩት እየሰራ ነው። እያንዳንዷን ሂደት ለማየት ከፈለጋችሁ ቶት ፕሮሰስ የሚለው ውስጥ ገብታችሁ ምን እያደረገ እንዳለ መመልከት ትችላላችሁ። እስኪጨርስ አሁንም ይሄን እንጠብቃለን። ከዛ እዚህ ጋር የተለያዩ ጥያቄዎችን ይጠይቃችኋል። ለምሳሌ ፓወርፖይንቱ ምን አይነት ላድርገው እያለ አማራጮችን ይጠይቃችኋል። እናንተ ካልሰጣችሁት ግን በራሱ ይቀጥለዋል። እንደምታዩት አሁን ፓወርፖይንታችን እያለቀ ነው። ሁለቱን አዘጋጅቶልናል፣ ወይም ሁለቱን ስላይድ። እዚህ ጋርም ከላይ እያንዳንዱን ሂደት እየሰረዘ ይመጣል። የሰራውን ለምሳሌ 5 ስላይድ አዘጋጅቷል፣ ጨርሷል። ሁለተኛው እዚህ ጋር እንደምታዩት ደረጃ በደረጃ የመጨረሻው ደረጃ ደግሞ ኤክስፖርት ማድረግና ቬሪፋይ ማድረግ ነው ማለት ነው። ስለዚህ ሁለቱን ሲጨርስ ሙሉ ስላይዳችሁ ያልቃል። አሁን ጨርሶ ኤክስፖርት ማድረግ ጀምሯል። ከዛ ይህንን ዳውንሎድ ማድረግ ትችላላችሁ። ለምሳሌ አንደኛውን ብትከፍቱት ከላይ የዳውንሎድ ምልክት እዚህ ጋር ይመጣላችኋል። ከዛ ዳውንሎድ ታደርጉታላችሁ። 5 ስላይድ ነው ያዘጋጀ ነው ፓወርፖይንት። ይሁት ዳውንሎድ ለማድረግ እዚህ ጋር መታችሁ ዳውንሎድ፣ ፒዲኤፍ ከፈለጋችሁ ፒዲኤፍ፣ ፓወርፖይንት ከፈለጋችሁ ዳውንሎድ ፓወርፖይንት ወይም ፒፒቲ የሚለውን ትነካላችሁ። ፓወርፖይንታችሁን ተዘጋጅቶ ዳውንሎድ ይሆናል ማለት ነው። እንደምታዩት ዳውንሎድ ሆኗል። ከዛ ያዘጋጃችሁትን ፓወርፖይንት ስልካችሁ ላይም እንደዚሁም ኮምፒውተራችሁ ላይም ፕሬዘንት ማድረግ ትችላላችሁ። እየተመለሳችሁም ደግሞ እዚህ ጋር እየመጣችሁ ብትነቁ ታገኙታላችሁ ማለት ነው። በተጨማሪም ግን ለምሳሌ ከዜሮ ፓወርፖይንት ማዘጋጀት ካልፈለጋችሁ ቴምፕሌቶች አሉ። ታይ ዝቅ እያደረጋችሁ እንደምታዩት በጣም ብዙ ቴምፕሌት አለ። እነዚህን ተጠቅማችሁም ፓወርፖይንት ማዘጋጀት ይቻላል። ሴቲንጎችን መቀየር ከፈለጋችሁ ደግሞ እዚህ ጋር ሴቲንግ አለ። እዚህ ጋር ገብታችሁ
ብዙ አማራጮች አሉ። ቋንቋ መቀየር ይቻላል። እንደዚሁም ደግሞ እስካሁን የሰራችሁትን ነገር ሙሉ ለማጥፋት ከፈለጋችሁም ዳታ ኢን ፕራይቬሲ ጋር ገብታችሁ ዲሌት ኦል ዳታ ማለት ትችላላችሁ። በተመሳሳይ ደግሞ ጀነራል ጋር መታችሁ እዚህ ጋር አፒራንስ የሚለውን ላይት ዳርክ እያደረጋችሁ መጠቀም ይቻላል። ዳርክ ብታደርጉት ጥቁር ይሆናል። ላይት ብታደርጉት ወይም የሲስተሙን የስልካችሁ እንዲጠቀም ማድረግም ትችላላችሁ ማለት ነው። ስለዚህ ለዛሬ ጠቅማችኋል ብዬ ያመጣሁላችሁ ቪዲዮ ይመስል ነበረ። ቪዲዮ ከተመቻችሁና በቀጣይ ምን አይነት ቪዲዮዎችን እንሰራላችሁ ብትፈልጉ ከሆነ ቪዲዮ ላይክ በማድረግ እንደዚሁ ኮመንት ላይ የተለያዩ አስተያየቶችን በመጻፍ አሳውቁኝ። ከላይ ኢንስክሪን ላይ ያሉትን ቪዲዮዎች እንድታዩ ጋበዝኳችሁ። አመሰግናለሁ በጣም ቻው።